ይሄ በጣም አደገኛ ችግር ነው። እባካችሁ ልጆች የሚያንኮራፉ ከሆነ የሚያፍናቸው ከሆነ አፋቸውን ከፍተው የሚተኙ የሚገላበጡ አየር አጥሯቸው ለረጅም ሰዓት ለደቂቃ ሊሆን ይችላል ለሰከንዶች ሊሆን ይችላል አየር አቋርጠው ብትት ብለው የሚነቁ ከሆነና በጣም የሚሰቃዩ ከሆነ ጥሩ እንቅልፍ ማይተኙ ከሆነ የተቆራረጠ እንቅልፍ የሚተኙ ከሆነ ለሐጫፋቸው ላይ የሚዝረከረክ በጣም ከመስትረስ ከመሆናቸው የተነሳ አንዳንዴ ደግሞ ሽንታቸውን ሁሉ እስከሚለቁት ድረስ ማለት ነውና እንደዛ የሚሆኑ ከሆነ እባካችሁ አምጧቸውና ሕክምና አለው ሕክምናውን ሰርተንላቸው ይስተካከላል። ወላጆች ብዙዎቻችሁ ደግሞ የምትጠይቁኝ እንዴት እናደርግ ወረፋ አለው ትሉኛላችሁ። እንዲህ አይነት በጣም የባሰ ችግር ከሆነ ጀስት 10-15 ሰከንድ ቪዲዮ ውሰዱና ቀጥታ ይዛችሁት ነው ሪሴፕሽን ጋር ያስገባችኋል ያለ ምንም ችግር። ጀስት 15-20 ሰከንድ የምትሆን ቪዲዮ ብቻ እንደዚህ ነው ልጅ የሚተነፈሰው ብላችሁ ካሳያችሁ አውቶማቲካሊ ያለ ምንም ወረፋ ትገባላችሁ፣ ህክምናውንም ታገኛላችሁ።